ከፈት ታርጌ ስከፍተው አላወቅኩም እኔ በነስቤ ልበለበኝ አይኔ በጣም ለበለበኝ 6 ልጅ እና ባሌን ቀበርኩ ጎመን በስጋ በልታው እዛ ላይ ምን ተጨምሮ ነው የከፈለገችኝ የኔ ነበር እኮ እኔም ቢወስደኝ ይሻል ነበር ያን ቀን እንኳን ገመድ ይዤ በገመድ እንገባ አንድ ሴት ይጃለው ያተረፈችኝ እሷ አንድ ቀን 2 አንድ ቀን 1 ከዛ 2 በ11 ቀን ነው የተጠናቀቀው መቃብራቸው ማለት ነው ጎመኑን ከየት ነው ያገኙት ያስመጣችው ከአዲስ አበባ ነው አሉ ይሄ መርዙ ምን አይነት መርዝ ነው ታብቴ ከልጆቼም ጨረሳችሁ ከልጆቼም ማለኩ ብሎ ተናገረን እዚህ አንደኛ ነበር የሚወጣ 9ኛ ተክሉ እሱ ይዞ የገዳያ ባለየ ይዞ ቆይ አገኝሻለሁኝ እሰራልሻለሁኝ በማለት ስትዝትባት ሰምቻለሁኝ እንጨት ይዛ እንዲ ስታማስለው ደረስኩበት አለችና ነገረችው ያንዲ ልጅ መርዙን ምግብ ላይ ስለማድረጋቸው በምን እርግጠኛ ናቸው ሆዳቸው በቃ ተውካት ያረጋቸዋል ሁላቸውም እሱ አልመጣም 7 ቤተሰማት ሁሉ ልጆቿ ብቻ ነው የቀበረችው እህቴ ሁለት ልጆቿ ብቻ ቀበረች ባለቤቷ ቆማ አልቀበረችም ለዛ 5 ልጆቿ ቆማ አልቀበረችም ሰጣችኝ ነበር መቤታችን ድንግል ማርያም እሷ ከልጆቿ አለሳችም ምን እንደሆነ አላወቅንም ልጆቹ ሰውነታቸው ላይ እንፋሎት እየወጣ ነው እኔም አሞኛል ሁላችንም ነው የታመምነው ድንገተኛ ክፍል ገባሁት ካገባሁት በኋላ ሊነጋ ልጅ ሰደበት 6 ልጆቻቸውን እና ባለቤታቸውን በምግብ ላይ በተጨመረ መርዝ ነው የሚሉት እሳቸው አጡ በአንድ ምግብ 6 ልጅ 1 ባል 7 ቤተሰብ እንዴት ልናጣራ ነው እስከ ፍርድ ቤት የደረሰውን ጉዳይ ይዘናል እኔና እሳቸው እንዲያውም እህታቸው ከጎን አሉ አስተዛዛኟ ከናንተ ጋር ነን እናንተም እኛን ምሰሉ እንዴት አላችሁ እግዚአብሔር ሰላም ናችሁ ሰላም ነን እናት እርሶኖት እኔ ነኝ ወይዘሮ ዳመነች ደምስስ እርሶኖት 6 ልጆች እና ባለቤቶን ባንዴ ያጡ 7 ቤተሰቦን በጣም ያሳዝናል እርሶ እህት ኖት ታላቅ እህት በጣም ጥሩ የተወሰነ ሐሳቡን የተወሰነ እየነገሩን ይሄ ጉዳይ ወደ ፍርድ ቤትም ወስዳችሁት ነበር አቃቤ ሕግ የሰጠው መልስ አለ ይሄው ዶክመንቱ እዚህ ጋር ያያዩት ነው እስኪ ታሪኩንንስ ምንድነው የተፈጠረው እንደው እግዚአብሔር ያጽናውት መጀመሪያ ማየ አሜን አሜን መቼም ያ እንዲህ አይነት በምን ቋንቋ በምን እንደሚጽናና ባላቅም ግን እግዚአብሔር ደግሞ አጽናኙን ይላክልዎት በርታ በሉ ማየ እሺ ምንድነው የተፈጠረው ችግሩ የተፈጠረው እግዚአብሔር እሱ ይፍረድ እንጂ እኔ ምንም ማድረግ አልችልም ፊት ነው ጀመረችኝ ፊት ነው እኮ የኔ ነበር ጀመረችኝ የኔ ነበር አልተገኘሁላትም እኔ በቃ ምንም አላገኘችልኝም ብትሰራም አሁን ከጸበል ነው ያለሁት እኔ እንኳን ሌላ ሰው እሷ ታውቃለች የሰራችኝም እሷ ታውቃለች ማናት እሷ ወይዘሮ ሙሉነሽ ዘውዴ ታውቃለች ምን ወጥናት ለርሶ ባለቤቴ ወንድም ሚስት ናት እኮ ሚስት ናት እኔ በቃ ደስ ትለኝ ነበር አንድ ላይ እንበላለን አንድ ላይ እንላለን እኔ ጠጋ ስላት እሷ ታረቀኛለች እኔ ጠጋ ስላት ታረቀኛለች ምንም ቅይም ምናምን የለብንም እኮ ምን የለብንም ዝም ብላ በቃ ለልጆቹም ቆይ በቃ በየልጆቹ ወንድ ነበሩ የኔው ወንድ ነበሩ ቆይ ገብሬ ቆይ እንትንም ሲሰሩ ቆይ ለሶስታቸው ቆይ ያላቸው እሰራላችኋለሁ ቆይ ያላቸው በቃ አለቻቸው እኔ አላውቅም እኮ ዝም ብዬ እግዚአብሔር የሆነ ነገር አመጣብኝ እንጂ ምንም ወጥቼ አላውቅም እኮ ምንም ነገር አላውቅም እሺ እቺ የጠሯት የባለቤቱ ወንድም ሚስት ማን ነበር ስሟ ሙሉነሽ ዘውዴ ሙሉነሽ ምን አደረገች ልጆቹ ለመሞታቸው ለልጇ ነው አድርጉት ያላቸው እሷ አልገባችም እኮ መድኃኒት ልጆቹ ያመጡ ልጆቹ ናቸው አሰፋ መጣች በዛሽ ከተተች ስትከትም ሌላ ቀን አይገቡም እኮ ቤትም ስልሰራ አዲስ ቤት ሰርቻለሁ አዲስ ቤት ስልሰራ ራሰው ግቢ መግቢ አሏት አልበላም
አልቀምስም፣ ቢያመኝ አትገባም፣ ምንም ነገር በቤት ምንም አልቀምስም አለች። ምንም የለብንም እኮ አሁን ማናት ሙሉነሽ ዘውዴ ቤት ስሰራ አዲስ ቤት ሰራ የሰራው ሰውዬ አስታረቀን። እሱ አሁንም አለ በህይወት አለ። አሁን እርስዎ 6 ልጆች አንድ ባለቤቶን እዚህ ጋር ዶክመንቱ ላይ እንደማየው የአቃቤ ሕግ መልስ ላይ በምግብ መመረዝ እንደውም የሶስቱ መሞት አልታወቀም ይላል። ዝርዝር ነው ይሄ። እርስዎ ግን ስልክ ደውለውም ቀጠሮም ሲያስይዙ 6 ልጅ አንድ ባለቤቴን 7 ነው የቀበርኩት አሉኝ። ከዛ ይሄ የሆነው ደግሞ በምግብ ነው፣ እኔ በሰራሁት ጎመን በስጋ ምግብ ሰርቼ አሉኝ። አሁን ሲጀምሩልኝ ደግሞ ጎመን በስጋው ምግብ ላይ እኔን ትፈልገኝ ነበር አሉ። እንዲያውም አይደለ እኔን ልትገለኝ ትፈልገኝ ነበር አሉ። እርስዎን ግን አላገኘችሁትም። እሺ ምግቡ ላይ ታዲያ እንዴት አሁን ምግቡ ላይ እቺ ያሏት ሴትዮ እንዴት ጨመረች? ምግቡንስ እንዴት ሰሩት? ልጆቹስ እንዴት በሉት? እስኪ ይሄን ይገሩኝ እስኪ። እሺ እሱ ምግቡ እኔ እናቴ በጣም ደካማ ነች። የኔ ባለቤት ነበር የማኖራት ኃይለ ማርያም ነው የማኖራት። እኔ ወንድም የለኝም፣ አባት የለኝም፣ እናት የለኝም፣ ወዳጅ የለኝም። ያን ስለሆነ የሷ አያለው ብዬ ሲሄድ ትንሽ ነው ጎመኑም እኮ ትንሽ ነው። ቀቀልኩና ራታችሁ ብሉ፣ እኔ ጧት በልቻለሁ ረፈደብኝ ብዬ አስፈቅጅና ምጪ ያልኳት ልጄ መጣች ከትምህርት ቤት። አንዱም ተኔ ልጅ አለ ቶሎ በሉና ሁለታቸው አንድ ላይ መጡ አልኳቸው። ቀደመችና ልጄ መጣች። እኔ የትሄድኩ ትንሹ ልጅ አጠባው ልጅ ይዤ ውሃ ሄድኩ። ሲሄድ አንድ ላይ ነው ያ ውሃ ለእዳ እንቀዳው አንድ ላይ ነው፣ ትንሽ ነው። አየችኝ። ያን ውሃ ሲሄድ ነው ያደረገችው። ታልሄድም ነው ምግቡን ሰርታው አስቀመጡት። ጎመን በስጋውን። ጎመኑን ከየት ነው ያገኙት? ጎመኑ ከጓሮ እኔ ነኝ ያመጣሁት። ከጓሮ ነው ያመጣሁት። ስጋው በሳምንት ነው ያመጡት። ንጡ ስጋ ነው እኮ ጥሩ ስጋ ነው። በቅርጫ ነው? በቅርጫ ነው። እሺ ከዛ ጎመን በስጋ ምግብ ሰሩ። እርስዎ ውሃ ሊቀዱ ሄዱ? ከልጄ ትንሹ ልጄ ይዤ ከ2 ዓመቱ ልጅዎት ጋር ቀድተው መጡ? ቀጀት ስመጣ ቀደመችኝ ልጄ ማለት ነው። የኔ ልጅ ትንሽ ከትምህርት ቤት ቀድማ ገባች እሷ። እሺ ከዛ በላች እሷ። እራት ብሉ ያንሳቸዋል ብዬ እራት ብሉ ይከተለኝ ልጄ። ትንሽ እኔ ስከፍተው ከፈት አድርጌ ስከፍተው አላወቅኩም። እኔ በነስቤ ልበለበኝ፣ አይኔ በጣም ለበለበኝ። ከውሃ ቀድተው ሲመለሱ የልጁ ሰጠው ተኔ ቶሎ ብለና ብላ እኔ አህያ ልጫን ብዬ አህያ ይዤ ሄድኩ ወደ ቶሎ ብላ ያሉት ለ2 ዓመቱ ልጅ ነው አይደለም? ተልጅቷ 4 ስንት ነው ገብሬ ተኔ ሄድ ነው ሩቅ ነው ቦታው። እሱ ቶሎ ብለና ብላ አልኩት። ትንሽ ነው የሰጠሁት እሱ ትንሽ ሰጠሁ። ይዘውት ለሚሄዱት እኔ አላወቅኩም። ከፍቼ በቃ አህያ ይዤ ሄድኩ ተልጄ ማለት ነው። እራታችሁ ብሉ ብዬ የልጄ እርሱ አዳር ነው የሚሄዱት አይመለሱም? ሩቅ ነው። እኔ ጧት የበላሁት ነው አልቀመስኩም። እኔ በቃ ጧት የበላሁት ነው እኔ ይውነኛል ብዬ በቃ ሳልቀምስ ለልጆቹ ይሆናል ብለው ትንሽ ነበር እኮ ትንሽ ስለሆነ ትታውት ነው እንጂ በልታውት ቢሆን እርሶም አብራው። ኧረ ጉዴ የእግዚአብሔር ቃል ነው እኮ እኔ ምንም የኔው ታሪክ ነው እኮ። ይቅር ቢቀርም ይሻል ነበር እኮ። እግዚአብሔር እሱ ይወቅ። ማድረግ አይቻልም፣ ምንም አይቻልም። እግዚአብሔር እሱ ፍረድ እንጂ ምን አገኛለሁ ብዬ አይደለም ያደረገችኝ። የከፈለገችኝ የኔ ነበር እኮ። እኔም ቢወስደኝ ይሻል ነበር። ያን ቀን እንኳን ገመድ ይዤ በገመድ እንገባ አንድ ሴትዮ ነው ያተረፈችኝ እሷ። የልጆች የሞቱ ቀን ያው በቃ ተክሉ ሞተ ሲባል መክብብ ሽራል እንኳን ሽርትስል ምን ትለኛለች እሷ ገመድ ይዛ እንዲህ ስትል አንቺ ሽራት
ከኋላሽ የሚመጣ ነገር አወቅሽ አለችኝ። እኔ አልገባኝም፣ አይኔም አላወቅኩትም። በቃ ዝም ብዬ አሸዋለሁ። ሳሸው ቤቴ ደረስኩ። የእናቴ ቤት ስሄድ ግማሽ ነው የምነግረው። ይረሳኛል እኮ ጭንቅላቴም ልክ አይደለም። ስሄድ በጣም አመመኝ። ሲያመኝ ምንድነው አልኩት። በቃ እናቴ ያልነገርኳትን እህቴም አለች። ከፍራሽ ተኛው። ምንም መተኛት ከለከለኝ። አንዴ በጣም አመመኝ። ልጁ ይራገጣል። ተአመመ። እሷ አላወቅኩለትም። ትንሽ በላ። በቃ እናቴ ምግብ አመጣችልኝ። ወተት ሰጠች። የሱ ትንሽ ቀመሰና ለቀቀው። እኔ ምግብ ሰጡኝ፣ በላው። በቃ ሰብነቴ ቅልጥ አለ።